ሰላም ጤና ይስጥልን እንዴት ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም። እኔ ስሜ ገድነሽ ሞልሮ እባላለሁ ከኢትዮጵያ አዲስ አበባ። አሁን ላይ የምገኘው ደግሞ ስግደት ሀገር ላይ ነው ያለሁት ማለት ነው። እንግዲህ ፀጉሬ እየሰራሁ አንዳንድ ነገሮች ያው ከስራ መልስ ነው። ፀጉሬ እየሰራሁ አንዳንድ ነገሮች ሀሳብ ሼር ላድርጋችሁ ብዬ ነው ማለት ነው። እንዲሁም ደግሞ እኔ ያው ስግደት ላይ ብሆንም ኦንላይን ቢዝነስ ኤክስፒሪየንስ ነኝ እሰራለሁ የተለያዩ ስራዎችን ማለት ነው። ሶ እንግዲህ ስግደት ህይወት ያው እውነት ቆንጆ ነው አልልም። እግዚአብሔር ይመስገን ያው ከፈጣሪ ጋር ሁሉም ይታለፋል ማለት ነው። ከዛም አንፃር አሁን ሶሻል ሚዲያ አለ። ሶሻል ሚዲያ ብዙ ነገሮች በህይወታችን እንግዲህ ተጽዕኖ እያሳደረ ነው ያለው። ስለዚህ ይህንን ቪዲዮ የምታዩት የትኛውም ኢትዮጵያ ውስጥም ሆኖ ከሀገር ውጭም ሆኖ ሰው ኮንታክት እንድታደርጉኝ ማለት አብረን እንስራ አብረን እንደግ። እኔም ያው ከስራዬ አንፃር ሰዎች ወይ ደግሞ ያስፈልጉኛል ሰው ማለት ለሀዘናችንም ለደስታችንም ሰው ያስፈልጋል ያለ ሰው የሚሆን ነገር አንዳችም ነገር የለም። ስለዚህ ያው ፎሎም እንድታደርጉኝ እንዲሁም ደግሞ ልታበረታቱኝም እፈልጋለሁ ማለት ነው። ያው በዛ መሃልም ደግሞ ሌላው የምፈልገው ነገር ቢኖር ስግደት ላይ ሆነን ህይወት አይመችም ነጻነት የለም ብዙ ነገሮች አሉ ግን ከዛ ነገር ለመውጣት ደግሞ ከጎን ስራዎች መሞከር። እንዲሁም ደግሞ አሁን ሶሻል ሚዲያ የተለያዩ ስራዎች አሉ ስሩ። ማለት በቃ ያለንበት ችግር እኔ ችግር እንደመጥፎ ነገር አላየውም። መፍትሄ ያመጣል ችግር ሰው ሲቸገር ውጣ ውረድ ውስጥ ሲገባ ይጠነክራል መፍትሄም ያበጃል። እና ስለዚህ የተለያዩ ነገሮች ሞክሩ ካላችሁበት ችግር ካላችሁበት ስራ ማጣት ሊሆን ይችላል በቃ የገንዘብ እጥረትም ሊሆን ይችላል። ሶ ስግደት ላይ ደግሞ ደስተኛ ላንሆን እንችላለን ከዛ ነገር ለመውጣት እኮ መፍትሄ ያስፈልጋል አይደለ? በዛ ላይ ተመሳሳይ ህይወት ሁሌ ከሆነማ የምን ስግደት ይደጋገማል? ያው በህይወታችንም ደስታም አይመጣም ብዬ አስባለሁ። ስለዚህ ኦንላይን ስራዎች የተለያዩ ነገር ከጎን እየሰራችሁ ህይወታችሁን የተለየ ነገር ማድረግ ማለት ያው ብዙ ጊዜ ሰዎች ብጀምር ይወድቃሉ ይሉኛል እኔ ራሱ ማለት ነው ብጀምር እወድቃለሁ። ያ ሰው እኮ ሳይጀምር ቁጭ ብሎም እኮ እየወደቀ ነው። መቼም ሳይሰሩ እንግዲህ ህይወት ያልፋል። ህይወት የፈለግነው ይሳካል ማለት ዘበት ነው አይደለ? ስለዚህ ሰዎች በቃ እንውደቅ እኔ ዝም ብዬ ከምቀመጥ ለምን 10 ጊዜ አልወድቅም? ግን መሞከር መስራት አዳዲስ ነገሮችን እንግዲህ ማድረግ በህይወታችን ውስጥ ማለት ነው ለውጥ እንግዲህ የተለያዩ ነገሮች መሞከር አለብን ብዬ አስባለሁ። ሶ ስላዳመጣችሁኝ በጣም አመሰግናለሁ። ያ ፀጉሬም እየጨረስኩ ስለሆነ መልካም ጊዜ